ዛሬ ደግሞ መካኒሳ አቦ ማዞሪያ ድራጅዋትን ኮፍ ሾፕ ላሳያችሁ። ይሃ ኢንቴሪየር ጋር በጋራ የሰራናትና እጅግ የምታምር ኮፍ ሾፕ ናት። ቀለል ያለችና የምታምር ኮፍ ሾፕ ስትሆን የቤቱ ፊት ለፊት ሙሉ ለሙሉ ቴምፐርድ ግላስ መሆኑና ዲዛይን ላይ የተጠቀምነው ነጭ ቀለም ከምርጥና ጥንቅቅ ያሉ ስዕሎች ጋር ተዳምሮ የተለየ ውበት ፈጥሮልን አካባቢው ላይ እጅግ የምታምር ኮፍ ሾፕ ማደራጀት ይያለሁ። ቤቱ የባለቤቷ መሆኑ ቀስ ብለን በእርጋታ የከፈትነው ኮፍ ሾፕ ነው። ምንም እንኳን ቤቷ ጠበብ ያለችና 100% ለኮፍ ሾፕ የተሰራች ብትሆንም ከባሬስታው አጠገብ ትንሽ የኪችን በመፍጠር የተለያዩ የፋስት ፉድ ምግቦችን አካተናል። በትኩስ ነገር ደረጃ ሁሉንም አይነት ትኩስና ቀዝቃዛ መጠጦች የጀመርን ሲሆን የጀበና ቡና ስትፈልጉ በሄልና በተለመደው ቃና የምታገኙም ይሆናል። በተጨማሪም ሳይፈንና ስቲም ቡናም ይገኛል። የተለያዩ ስሙዚና ኖርማል ጁሶች፣ ኤስፕሬሶ ማኪያቶና ፍራፖችን ጨምሮ ሁሉም በጥራት ይገኛሉ። ሮሚ ቡና ስንለይ የሰየምናት ይቺ ኮፍ ሾፕ መካኒሳ አቦ ማዞሪያ ወደ ብስራተ ገብርኤል በሚያስኬደው አስፓልት ሐኒፍ ዳቦ ፊት ለፊት ይገኛልና መካኒሳ አቦ ማዞሪያና አካባቢው ያላችሁ ሄዳችሁ በጡም ቡና እንድትዝናኑ ጋበዝኩ። ሙሌ ባሪስቶ ነኝ። 200,000 ፎሎወር እንድታስገቡኝ ስል በአክብሮት ጠይቃለሁ። ላይክ፣ ፎሎ፣ ሼር ያደርጋችሁ ለበርካቶች አድርሱልኝ። ይመቻችሁ።